በዕለት ተዕለት ህይወታችን ውስጥ አንዳንድ ሰዎች ምንም አይነት ጥረት ሳያደርጉ ንግግራቸው በሰዎች ዘንድ ትኩረት ሲያገኝ እንመለከታለን። በሌላ በኩል ደግሞ በጣም ጠቃሚ ሐሳብ ይዘው ነገር ግን የሚሰማቸው ሰው በማጣታቸው ምክንያት ሐሳባቸውን ሳይገልጹ የሚቀሩ ብዙዎች ናቸው። ይህ ልዩነት የሚፈጠረው በድምጽ ቃና ጥራት ወይም በቃላት ብዛት ሳይሆን ተሰሚነት በሚባለው ረቂቅ የስነ ልቦና ጥበብ ላይ ነው። ተሰሚነት ማለት ሰዎችን ሳያስገድዱ ሳይጮሁ ወይም ሳይማጸኑ ሐሳብን የማሳመንና ትኩረትን የመግዛት ጥበብ ነው። ዛሬ በዚህ ቪዲዮ ንግግርህ በማንኛውም ስፍራ ክብደት እንዲኖረውና ሰዎች ቃላትን በትኩረት እንዲያዳምጡ የሚያደርጉ 5 መሰረታዊና ሳይንሳዊ ህጎች እናያለን። ይህ ቪዲዮ እስከ መጨረሻው ከተከታተልክ ንግግርህን እንዴት ይበልጥ ውጤታማና ባለ ግርማ እንደምታደርገው አዲስ ግንዛቤ ታገኛለህ። ህግ 1 የዝምታ ግርማ። ማንኛውንም ንግግር ከመጀመር በፊት ጥቂት ሰከንዶችን ለዝምታ መስጠት ትልቅ ትርጉምና ግርማ አለው። ብዙ ሰዎች ንግግር ሲጀምሩ ወዲያውኑ ወደ ሐሳቡ መግባት እንዳለባቸው ይሰማቸዋል። ነገር ግን ይህ ድርጊት አድማጮችህ አእምሯቸውን ለንግግር እንዲያዘጋጁ እድል አይሰጥም። አንድን ሐሳብ ከመሰንዘርህ በፊት ወይም ጥያቄ ሲቀርብልህ ለጥቂት ሰከንዶች ዝም ብለህ አድማጮችን በትኩረት ተመልከት። ይህ ዝምታ በሰዎች ዘንድ ጉጉትን ከመፍጠሩም በላይ አንተ በራስህ እንደምትተማመንና የምትናገረው እንደምታውቅ ትልቅ ምልክት ነው። ቃላትህ ውድ የሚሆኑት ሁልጊዜ በማይገኙበትና በጥንቃቄ በሚሰነዘሩበት ጊዜ ነው። በሳይኮሎጂ ህግ ብዙ በማይናገር ሰው ውስጥ የሚወጡ ጥቂት ቃላት ትልቅ ዋጋና ክብደት ይሰጣቸዋል። ስለዚህ ከመናገር በፊት አእምሮህ እንዲረጋጋና አድማጮችህ ንግግርህ እንዲናፍቁ እድል ስጥ። ህግ 2 የድምጽ ቃና። ድምጽህ መልእክትህን ለሰዎች የምታደርስበት ዋናው መሳሪያህ ነው። ሰዎች የሚረዱት የምትናገረውን ቃል ብቻ ሳይሆን በድምጽ ውስጥ የሚንጸባረቀውን እርግጠኝነትና ድፍረት ነው። ቀጭን፣ የሚንቀጠቀጥ ወይም የፍርሃት ስሜት የሚታይበት ድምጽ በራስ የመተማመን ማነስን በግልጽ ያሳያል። በምትኩ ድምጽህን በጥቂቱ ዝቅ በማድረግና ረጋ ብለህ ለመናገር ጥረት አድርግ። የረጋና ጥልቅ ድምጽ ሁልጊዜም በሰዎች ዘንድ ተቀባይነት የማግኘትና የመከበር ዕድሉ ከፍተኛ ነው። በንግግር ውስጥ የፍጥነት ለውጥ ማድረግም ሌላኛው ወሳኝ ነጥብ ነው። በጣም ወሳኝ የሆኑ ነጥቦችን ስትናገር የንግግር ፍጥነትህን ቀንስ። ይህም አድማጮች በዛ ነጥብ ላይ እንዲያተኩሩ ይረዳቸዋል። የሚቸኩል ሰው ሐሳቡን ለማድረስ የሚጨነቅና በራስ የመተማመን ችግር ያለበት ይመስላል። ረጋ ብሎ የሚናገር ግን በሐሳቡ ላይ ሙሉ ቁጥጥር እንዳለው ያሳያል። ህግ 3 የሰውነት ቋንቋ። ካፍህ ከሚወጡት ቃላት በላይ የሰውነት እንቅስቃሴ ብዙ መልእክቶችን ያስተላልፋል። ሳይኮሎጂስቶች እንደሚሉት ከሆነ አብዛኛውን የመግባባት ሂደት የሚከናወነው በቃላት ሳይሆን በሰውነት ቋንቋ አማካኝነት። ስትቆም ወይም ስትቀመጥ ትከሻህን ቀና በማድረግና በራስ የመተማመን ስሜት በሚያሳይ ሁኔታ ይሁን። እጅህን በግልጽ ማሳየትና ለንግግር ማሟያ እንዲሆኑ በስልት መጠቀም አድማጮችን ሐሳብን ይበልጥ እንዲረዱት ያደርጋል። ሌላውና እጅግ ወሳኝ ነጥብ የአይን ግንኙነት ነው። ሰዎችን ስታነጋግር አይናቸውን በትኩረት መመልከትህ የምትናገረው ነገር እውነት መሆኑንና በራስህ እንደምትተማመን ማረጋገጫ ነው። አይኑን የሚያሸሽ ሰው ተሰሚነቱ በከፍተኛ ሁኔታ ይቀንሳል። ስለዚህ በአይን ግንኙነት በራስህና በአድማጮች መካከል የማያወላውል የእምነት ድልድይ ገንባ። ህግ 4 የመመሳሰል ስልት። የሰው ልጅ በተፈጥሮው እሱን የሚመስል ወይም የእሱን ስሜት የሚጋራን ሰው የመስማትና የመቀበል ዝንባሌ ያለው። ይህ በሳይኮሎጂ ሚረሪንግ የሚባል ዘዴ ሲሆን ከምትነጋገረው ሰው ጋር ተመሳሳይ የሆነ አቀራረብ መከተልን ያመለክታል። የምታነጋግረው ሰው የንግግር ፍጥነት፣ ስሜትና የሰውነት እንቅስቃሴ ካንተ ጋር እንዲቀራረብ ማድረግ ትልቅ ብልሃት ነው። እሱ በቀስታ የሚናገር ከሆነ አንተም ንግግርህን አረጋጋ። እሱ ደመቅ ባለ ስሜት የሚያወራ ከሆነ ደግሞ አንተም በዛው መጠን ስሜትህን ጨምር። ይህ ተግባር በሁለታችሁ መካከል ሳታውቁት ጠንካራ የግንኙነት ድልድይ ይፈጥራል። አንድ የግንኙነት ስሜት ከተፈጠረ በኋላ የምትሰነዝረውን ሐሳብ ሰዎች ያለ ጥርጣሬ እንዲቀበሉና እንዲሰሙ በር ይከፍታል። ህግ 5 የስሜት ትስስር። ሰዎች አብዛኛውን ጊዜ ውሳኔ የሚወስኑት ወይም ለአንድ ሐሳብ አዎንታዊ ምላሽ የሚሰጡት በስሜት ተነሳስተው። ሰዎችን ለማሳመን ከፈለክ ወደ አእምሯቸው ብቻ ሳይሆን ወደ ስሜታቸውም ተናገር። መረጃዎችን ብቻ መደርደር የሰዎችን ትኩረት ሊያበታትን ይችላል። ነገር ግን ንግግርህን በስሜትና በታሪኮች ስታጅበው የሰዎችን ልብ በቅርብ ታገኛለህ።
አንድን ተግባር ሰዎች እንዲፈጽሙ ስትፈልግ ያ ተግባር ለነሱ ምን አይነት ጥቅም ወይም እርካታ እንደሚፈጥርላቸው በዝርዝር ግለጽላቸው። በንግግርህ ውሳኔ እኔ ከሚለው የግል ተውላጠ ስም ይልቅ አንተ ወይም እናንተ የሚሉ ቃላቶችን በብዛት ተጠቀም። ሰዎች ስለ ራሳቸው ጥቅምና ስሜት መስማት ይመርጣሉ። የእነሱን ፍላጎትና ህመም እንደተረዳ ስታሳያቸው ለአንተ የሚኖራቸው ትኩረት እና ተገዥነት በከፍተኛ ሁኔታ ይጨምራል። ተሰሚነት በአንድ ጀንበር የሚገኝ ስጦታ ሳይሆን በልምምድና በጽናት የሚዳብር ታላቅ ክህሎት ነው። ዛሬ የተመለከትናቸው ነጥቦች በማንኛውም ማህበራዊ መስተጋብር ውስጥ ተጽዕኖን ለማሳደር የሚረዱ መሰረታዊና ውጤታማ ህጎች ናቸው። ዝምታን እንደ ጥንካሬ ተጠቀም። ድምጽህን ለውጥ አምጪ በሆነ መንገድ ተቆጣጠርና የሰዎችን ስሜት ለመረዳት ጥረት አድርግ። ንግግርህ ክብደት እንዲኖረው ማድረግ የምትችለው አንተ በሐሳብ ላይ ሙሉ እምነትና እርግጠኝነት ሲኖርህ ብቻ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኘኸው ለሌሎችም አጋራው። ቻናሉ አዲስ ከሆንክ ደግሞ ሳብስክራይብ በማድረግ የንባ ቤተሰብ ሁን። በሚቀጥለው ቪዲዮ እስክንገናኝ ሰላም።